ፖይንታችንን ወደ ኮይን እንዴት መቀየር እንዳለብን አሳያችኋለሁ። ኮይን ትሬዲንግ ውስጥ እንገባለን። እዚህ ውስጥ ከገባን በኋላ ኤክስቼንጅ እና ቶፕ አፕ ይለናል። ቶፕ አፕ እንለዋለን ማለት ነው። ቶፕ አፕን ስንነካው ወደዚህ ቦታ ያስመርጠናል። እዚህ ጋር ዩኤስዲቲ የሚል ይታያችኋል አይደለ? እዚህ ጋር በቀይ ምልክት ዩኤስዲቲ እንለዋለን። ዩኤስዲቲን ስንመርጥ ወደዚህ ቦታ ይመልሰናል እና እዚህ ጋር ኮፒ እናረጋታለን። አያችሁት? ይሄ የኛ የራሳችን ሊንክ ነው። ኮፒ እናረጋለን ማለት ነው። ከዚህ እንደወጣን እንመለሳለን፣ ወደ ፕሮፋይላችን እንመለሳለን ማለት ነው። ከዛ ፖይንታችንን እንነካዋለን፣ ያለንን ፖይንት እንነካዋለን። ከዛ እዚህ ጋር ምን እንለዋለን? ዊዝድራው ነው እንለዋለን ማለት ነው። ይሄው እዚህ ጋር ዊዝድራው ነው ስንለው ወደዚህ ቦታ ይወስደናል። መተድ አሁን እኔ እዚህ ከዚህ በፊት ፕሮሰስ ስላደረኩበት ቀጥታ ባንኩን ያሳየኛል። ግን እዚህ ጋር መተድ ባዶ ቦታ ይሆናል። ፕሮሰስ ያላረጋችሁ ካላችሁ መተድ እንመርጣለን ማለት ነው። ባዶ ቦታ ላይ ያው እሱን ስንነካው ወደዚህኛው ይወስደናል። እዚህ ጋር ዩኤስዲቲ ቪው ነው የኔ ማለት ነው የሚለው። የእናንተ ባይንድ ካላረጋችሁ ባይንድ ነው የሚለው። እኔ ቪው ብለዋለሁ። ቪው ሲለው እዚህ ጋር ፓስዋርድ ይጠይቀኛል። ፓስዋርድ የማድረሰው ፓስዋርድ 6 ዲጂት ተሰጠዋለሁ። ከዛ እዚህ ጋር ቼክድ ይለኛል። ያው ቼክድ አደረገ። ኮፒ ያደረኩትን ቅድም ባዶ ቦታ ላይ እዛ ጋር ኮፒ እናደርጋለን። ግን አሁን እኔ ፕሮሰስ ስላደረኩኝ ኦልሬዲ ቀጥታ ነው የወሰደልኝ። እዚህ ጋር ዩኤስዲቲ መጥቶልኛል። በድጋሚ ምን እለዋለሁ? ዊዝድራው ነው እለዋለሁ ማለት ነው። ዊዝድራው ነው። ከዛ እዚህ ጋር ፕሊስ ኢንተር አማውንት ይላል። አማውንትን ጻፊልኝ ይለኛል። እኔ ያለኝ እዚህ ጋር 10 ብዬ ጽፋለሁ ማለት ነው። 200ም ካለ 300ም ካለ በዛው ልክ እየጨመረ ይሄዳል። እኔ 10 አልኩት። እዚህ ጋር ሰብሚት ያስመርጠኛል። ሰብሚት ኮንፈርም አልኩት ማለት ነው። ኮንፈርም ስለው ይሄው እዚህ ጋር አምጥቶልኛል። 97536 ኮይን ሆኖ ገብቶልኛል። 100,000 ፖይንቱ ማለት ነው። እዚህ ጋር ኤክስቼንጅ ኮይን እለዋለሁ፣ ወደ ኮይን ቦታ እንዲሄድልኝ ማለት ነው። ወደ ኮይን ትሬዲንግ ቦታ እንዲሄድ ኤክስቼንጅ ኮይን ስለው ፓስዋርድ ያስመርጠኛል፣ አስገባለሁ ማለት ነው።